በጸባይ ገባሽ በጸባይ ይዘሽ ምናምን ነው እና ከዛ ጋር ስህተት አለ ብዬ አስባለሁ። አሁን ልጁ ወዷት ነው ምናምን የሚለው እርግጠኛ አይደለም። አሁንም ቢሆን እልህ ነው እንጂ ልጁ አይጠቅም አይወዳትም። ሀሳብ መስጠት የሚፈልግ ክርስቲን መቅዲ መቅዲ ሰላም የኔ ቆንጆ ዘመዶቻችን ላም ለልጇ ስትል ጎሽ ነው የምትወቀው አይደለ? ለልጇ ስትል ነው ይሄን ነገር ሊሆን ይችላል። ይኸው አሜሪካ ሀገር አንድ ልጅ ወልዶ ማሳደግ በጣም ከባድ ነው። ኢሮፕ ያለን የተሻለ ነው ከሌላው። ሲቀጥል እኔ እናቲቱ ደጋፊ ነኝ። ልጅቱን የተለያየ ስልክ እየደወሉ አይምሯን እንትን ብለዋታል። ልጁ ብቻ አይደለም። እዚህ ሀገር እኔ ስም መጥራት አልፈልግም ስለሚያስቀጣ ነው ስም አልጠራም። የሆነች እናቲቱን የምትሳደብ የአንድ ወንድማችን ሚስት የነበረች ከዚህ በፊት ሶሻል ሚዲያ ላይ አመጣ የአፍራን ምናምን ያስመው እንዲሁም የሆነ ኒክ ስም ተሰጥቷት ነበረ። እሷ ራሱ እየደወሉ አቢውዝ እያደረገች እንደዚህ ነው እንደዚህ። አንድ ጥያቄ ልጠይቃችሁ፣ እናት ናችሁ። ምን አስር እናት መጥፎ ብትሆን ልጇን ምግብ አትከለክልም? እናቷ መጥፎ ብትሆን ኖሮ እናቷ መጥፎ ብሎ የ24,000 ሞዴል መኪና ትገዛ። 24,000 ካለፈው ገና አሁን 4ኛ ወር ላይ ነው ያለ ነው አይደለ? ይሄ ነው። ልጅቱን ግን ኦልሬዲ በተለያየ መንገድ እየደወሉ እንትን ብለዋታል። አይምሯ ሌላ ነገር እንዲያስብ። ልጅቱን ደግሞ የፈለጓት ለምን መጀመሪያ እንትን አላለም? አሁን መጠቀሚያ ያለ ማድረግና ወረቀት ስለሌለ ወረቀት ስለተባለ ይሄ የሚፈልገው ለዚህ ደግሞ ኤቪደንስ ማምጣት ስለምችል ነው የምናገረው። ለዛ አመሰግናለሁ። ለማንኛውም ይችን ግን ያዙ፣ ኤቪደንስ ማምጣት ይችላል ስለሚቻል ብዙ ነገሮች ማምጣት እንችላለን። ግን ከእናት ጎን ሆነን ምን እናት ምንም ቢሆን ምን ለልጇ መጥፎ አይደለችም። ምንም ቢሆን እናቷን እየተሳደበ አንድ እኔ ሴት ልጅ አለኝ አይደለ? እስቲ እኔን መጥቶ ይስደበኝና ልጄን የ17 ዓመት ልጅ አለች። የ17 ዓመት ልጅ አለች። ልጅ ያንን ነገር ልጄን አፍቅሮ ወይም ልጅ አፍቅሮ ይሄን ነገር ብታደርግ እሺ እንደፈለግሽኝ ብዬ ለቃት አለቃት። መጀመሪያ ሬስፔክት ያደርጋል። ሶሻል ሚዲያ ላይ ያለፈውን አይተናል አይደለ? ስለዚህ ከእናቸው ሆነ ነው በየትኛው አማራጭ ምን ብትበድለውም ራሱ ልትለች ገብቶሻል። ወዲ የ17 ዓመት ልጅ አለች። እሷ ከምትኖርበት አሜሪካ ምትኖር መስከረም 18 ዓመት ይሞላል። ሁለተኛ በስነ ስርዓት እናቱ እንዳሳደገቻት የሚያስታውቀው በትክክል እንደተያዘሽ ሃይማኖት ማተቧን ትክክለኛ በቃ የእናት ፍርድ ወይም እናት አስተዳደግ ለምን ስነ ምግባሯን አይተነዋል። በደንብ ስነ ምግባር ያላት ልጅ ናት። ትናንት አይደለም ያየናት ወይም በቀደም አይደለም ያየናት። ይችል 2 ዓመት ቆይታለች እዚህ ሶሻል ሚዲያ ላይ። ፐርሰናል ህይወቷን እንኳን ሲጠይቋት እንኳን አሜሪካ መኖሯን ራሱ አትናገርም ነበር አይደለ? አይታችሁ ከሆነ አትናገርም ምንም ነገር። ጅንጀና ወንድ ጅንጀና ምናምን በሚል የሆነ እንትን ይዛ ነው እንትን የምትለው። አሁን ነው ራሱ በዚህ ጠባይ አሜሪካ እንዳለ ከእናት መልቅቆ እናትሽ ምግብ አልሰጠችም፣ እናትሽ እንዲህ አላደረገችም ብሎ መጀመሪያ የራሳችን ልጅ እኮ እያንዳንዳችን ልጅ ወልደን ጥለናል አይደለ? አስተያየት የሚሰጡ ሁላ መጀመሪያ ልጃቸውን ቴኬር ያደርጉ ከኔም ጀምሮ። እኔ ባህር ማዶ ነው ያለው ልጅ ባህር ማዶ ነው ያለችው፣ ግን በልጅ ላይ የሆነ ነገር ቢሆን አልቀበልም። ስለዚህ በእናት አንፍረድ። ምናልባት እነሱ ይህን እንደዚህ አድርጊ ብለዋችሁ ይሆናል። አሁን ምግብ አንድ ሰው 20 ዓመት ሆኖ ምግብ ሳይበላ ይኖራል? አሜሪካ እና ኢሮፕ ምግብ የሚጣልበት ለሌላ ሀገር የሚታርፍ ምግብ አትበላም እየተባለች ነው ያለችው አይደለ? ምግብ ትበላለች ልጅ ብትበላማ ሰውነቷ ላይ እያየን ነው አይደለ? አንድ ሰው እኮ ታሞ 2 ሳምንት ታሞ
ሆስፒታል ኑሮ ሲወጣ ሰውነቱ እንዳለ ነው የሚያልቀዋል። ስለዚህ የማይሆን ነገር እየሰማን እንትናል። ልጅቱን አሁን የምናገረው አራት ነገር የምናግራችሁ ነገር ሁላችንም ኢሮፕ ነው ያለን። ኢሮፕን በደንብ እናውቃታለን። በተለይ በዛ ሲትወስድ መንገድ የመጣ ብዙ ገመና እንፈልፍል ከተባለ እንፈልፍል ልናወጣ እንችላለን። ግን ልጅቱ በስነ ምግባር እንዳደገች የሀገሬ ሰው ሲተርት ምን ይላል መሰለሽ? ምግቡን መጀመሪያ ከአሰራሩ ነው የምታየው አይደለ? አሰራሩን ታይተሽ ነው ሆድሽ የሚጠግበው። እንደ ምሳሌ ልሳችሁ፣ እኛ መጀመሪያ እዚህ ሀገር ስንገባ እንጀራ እንደዚህ ነው የሚናፍቅ። እንጀራ በጣም ነው የሚናፍቀን አይደል? እናት ልጇን ለሰው ምቹ አድርጋ በስነ ምግባር አንጻ ያሳደገችን እናት ለልጅሽ ምግብ አታበይም፣ ለልጅሽ አታጠጭም፣ ከለከልሻት፣ ምን አልሻት ማለት ይሄ ድስት አማሳይ ይባላል። ባልሰጡት ስራ ባልሰጧቸው ባልነበሩባቸው አንድ ቀን ይችን እናት 20 ዓመት ሲንግል ናሙና ስታሳድግ አንድ ቀን ለአንድ ቀን እናሳርፍሽ አላሰዋለ የለም። ለአንድ ቀን እስቲ ደክሞሻልን። አሜሪካ ሀገር እናውቀዋለን አይደለም? ማክሲማም 4 ሰዓት ነው የሚተኙት። ያንን ሁላ እንደዛ አድርጋ ያሳደገቻትን ልጅ ሶሻል ሚዲያ ላይ የመጡ ሰዎች እኛ ነው የምናዝ ማለት በጣም ነው የሚያስጠላው። በቃ ልጆቻችን ወደ ውስጥ እናድርጋቸው፣ ወደ ውጭ እናምጣቸው። ከዚህ እንማር፣ ከእህታችን እንማር። እሱን ነው የምለው። አመሰግናለሁ። እሺ መቅድዬ እናመሰግናለን። ጥሩ ነገር ነው የምትነግሪው ክርስቲን። አዎ ትችላለሽ ክርስቲን። እሺ አንቺ በመጀመሪያ እዚህ ሚዲያ ላይ ትንሽ ገብቻ ነገር ላይ ይሰማ ችግር የለም። ምን ይሰማል? ይሰማል? አዎ ይሰማል ክርስቲን። በመጀመሪያ ሚዲያ ላይ የመጣው ነገር ብዙ ነገር አሞኛ ቃል ነገር ደብቶኛ ቃል እንደዚህ ግን ደብቶኛ አንዳንዱ ሀገርም ሲሆን ሁሉም ሰው አንድ ላይ ሆኖ ይወጣዋል። ብሄርም ሲሆን ምንም ነገር ሲሆን ማለት ነው አንዱ ዳገርና ይቺ እናት ግን 20 ዓመት የነበረችበት ዋጋ አንድ ጎረምሳ መጥቶ ምንም አላገኘች ያላት ያለና ስለዚህ ጉዳይ በጣም ብዙ ነገሮች ይበታል። ሰው ይሄ ነገር ሲማረክ እና በጣም ይናፈቀችኝና ቃል ያጠረኝ ምን አለ እኔ አጠገቧ ሆኜ ይሄን ነገር ማድረግ በሳልኩኝ ብያለሁ። እግዚአብሔር የተቆጣሁባቸውን ቀናቶች ሳስመካኝ እንዲያልኩበትን ቀናት እንዴት እንደምትጸጸት እንደገና ወደኋላ እንድመለስ ነው ያደረገኝ ይሄ ነገር እና ሁሉም ሰው የሚገባው ምንድን ያለችው እናትየዋ ከሌላ ሰው ጋር እንዴት ልታረግ አንገፋፍታታለች። እናቶቻችን ተሳስተው ሲጀመር ማለት ነው ማርያምን እውነት ነው። እኔ ወደ ኋላ መልሶኛል በጣም ብዙ ነገር ማለት ነው። ትናንትና ነው ስባል እሺ ብዬ ሰምቼ ቢሆን ብዬ የምመለሰው በዚህ ጥቂት ዓመታቶች ውስጥ ያጠፏቸው ነገራቶች አሉ ብዬ አስባለሁ። ገባሽ? ዛሬ ብክታት እንኳን በቃ አይመልስም። አሁን እኔ የምፈልገውን ነገር ማለት ነው። ስለዚህ በእርግጥ አሁን ይሄ እድሜ ላይ ትክክል ናት። እኔ አሁንም ሆኜ እሳሳታለሁ፣ ግን የምሳሳተውን ነገር እንኳን እንዳታቅብኝ በጣም ጥንቃቄ ማደርገው። ምክንያቱም ከዚህ በላይ ልጎዳት አልፈልግም። ገብቶሻል? እናቴ ስትጠይቅ ስለ እኔ ጀግንነት ነው የምታወራው። እኔ ግን በጣም በድያታለሁ ብዬ ማስባል ስለዚህ ዛሬ ሳይሆን የሚሰማን ነገ እናቷን አሁን ተከራይታ እንኳን ወጥታ ቤት ስትገቢ የሚሰማሽ ድባብ አለ። ገባሽ? ከትምህርት ቤት መጥቼ የምትሰራልኝ ምግብ እንኳን ድስት ላይ እየተሰርታልኝ እኔ የአራተኛ ልጅ ነኝ ለቤቴ ማለት ነው። አንድ ታናሽ ላይ ያለች ሌሎች ታላላቆች ናቸው። ምግብ ቶሎ ቶሎ ስለማድረግ ድስት እንኳን ላይ ታለኝ ጠብቃኝ አይሰው ምንም ነገር አይመስለኝም ነበር። ዛሬ ግን እኔ ለራሴ ሽንኩርት ከትፌ አንድ ነገር ስሰራ ጠዋት ትንሽ ቡና ሳፈላ በየሰከንዱ ነው ማስታወስ። እግዚአብሔርን ነው ምን ያህል እንደምትጸጸት ቴንኪው እናቴ ብዬ ስለማላቅ ማለት ነው። ምን ያህል ዋጋ እንደከፈለችብኝ እንደው ሰርታ መጣ ለኔ ኩክ ታደርግልኝ ነበረ። ትምህርት ቤት ላይ አንድ ነገር ኮርኛ ያቀርብ ዴዚ ዛሬ ያልተሰማት ነገር እናቷ አጠገቧ ሆና ነው እኔ ለዴዚ መካል ወጣ 2 ዓመት አንድ ዓመት ተሞክረው ገባሽ? ከዛ በኋላ የእናቷ ጉድለት ጎረምሳ ምን እንደሆነ ከአይኗ ላይ ይጠፋላታል። እኔ ዛሬ ስለተቀማ የሚያወራ ምንም ነገር አይሰማኝም። እድሜሽ ነው ይሉኛል ምናምን። እኔ አሁን ዝማሬ እናቴና እናቴ ብቻ ናት። እንዴት አድርጌ ነው ቀና ማድረጋት? እንዴት ነው መካፍላት?
ራሱ እናቶች ነው እንደዚህ የሚናገሩት ከፍ ዝቅ አድርገው ብሔር ላይ ገብተው ምናምን። ብሔር ሲጀመር አንድ ትውልድ ታንጾ ሲያድግ እነዚህ ልጆች ነገ ለሚወልዱት ልጆች ምንድነው የምናስተምረው ብለን ስናስብ እንጂ ልጆች እያጠፋን ብሔር ምንም አይጠቅምም። ሰዎች እነዚህ ወጣቶች ኖረው ወልደው ልጆቻቸውን ፍሬ ሲያበቁ እነሱ የሚተኩት ብሔርን መቀበል እንኳን ነው። በጣም መብሰል ጉድለን ሚዲያ ላይ የማይገባል የታችነት ስሜት ያለብን ብንኖር በእኛ ኢትዮጵያ በጣም ነው የምናሳፍረው። 20 ዓመት ዋጋ የከፈለችን እናት ኮሜንት ስሰጥ እንኳን በጣም ነው የምፈራው። እግዚአብሔርን ነው እኔ እናቴ ብትሆን በዚህ ሰዓት እኔ በህይወት አልቆይም ብዬ ነው የማስበው። ወንድም የላትም ይቺ ልጅ የሚቆጣት ወይ የሚላት የላትም ወይ ነው ያልኩት። ዴዚ መቀጠል አልፈልግም፣ ምክንያቱም እኔ አድርጌዋለሁ። አሁን እንኳን ሳደርገው ለእናቴ ነገር ሚስጥር አድርጌ የምፈልግ ደስታዬንም ማዘኔንም አልናገርም። ምክንያቱም እኔ ቀደክመቷ ነኝ ብዬ ስም አለ ይህ ነገር ለሚገባው ነው የሚገባው። እውነት ነው። እሷ ምናልባት ዛር እኔ አንድ ነገር ማለት ነው። አንዳንድ ሰው ራሱ ሊገባው ያልቻለው ነገር ምን እንደሆነ ታውቃላችሁ? እች ልጅ ትናንት ከትናንት ወዲያ እኮ ስትኖር ነበረ። ይሄ ነገር ከመከሰቱ በፊት እኮ እች ልጅ ደስተኛ ነበረች ከእናቷ ጋር ስትኖር። ያኔ ለምን ተራብኩ ብላ አልተናገረችም? አንደኛ ነገር ወይም ደግሞ እናቷ በጣም እንትን መሆኗን አስቸጋሪ ወይም ደግሞ የሆነ እንትን ማለቷን ለምን በዛ ሰዓት አልተናገረችም? ይሄ ነገር የሆነ ነገር አለው። በቃ የሆነ ጭንቅላቷን የቀየረው ሰው አለ ብዬ ነው የማስበው። ያለ ነው። ማንም ሰው ያፈቅራል። ማንም ሰው እኮ የሆነ ልብሽ ድፍን ለሚለው አይንሽም ይታወራል። ምንም እናት አባት የትኛውም ሰው የሚናገረው ሰው ቃል ምንም ላይ መስልሽም ላይ ይችላል። ግን ቢያንስ ልጅቷን ካታጎሪ እንትን ብሎ ወደ ልጅቷ አድልቶ ልጅቷን ሁለት ልብ ከማረግ እችና ልጅ በቃ ደስ የምትል በቃ የሆነ ባሏን ሁሉ ነገሯን የሆነ ደስ የምትል ልጅ ናት። በቃ ለኔ 22 ዓመት ቢሞላትም ልጅ ናት። በምክር ደስ በሚል ኮመንት ምናምን ወደ እናቷ እንድትመለስ ማድረግ አንድ ትልቅ ነገር ነው። 20 ዓመቷ ነው። 20 ዓመቷ ነው። ኦኬ 20 ዓመቷ ኦኬ 20 ዓመቷ ነው። በቃ እዚህ ጋር ልጅቷን ወደ እናቷ እንድትመለስ እንደ ቀድሞ እንድትሆን ኮመንትም ስንሰጥ የምንሰጠውን ኮመንት ማለት ነው። በቃ የሆነ ልክ እንደ ልጅ ካለን የኔ ልጅ ብትሆንስ ብለን በቃ ለልጃችን ወደፊት የምንመኘውን ነገር ጥሩ ነገር ልጅ ከሌለን ወደፊት ወልዳለሁ የሚለውን ነገር ፊውቸር አስበን ጥሩ ነገር ልጅቷ ወደ እናቷ እንድትመለስ በዚህ ጋር ማለበዛላ ማለት ነው። እናቷ እኛ ምንም አሁን እዚህ ጋር እንለፋለን እንጂ መቼም አይለያዩም እናትና ልጅ መቼም። ነገ አይደለም ነገ ዛሬ የሆነ ነገር ሆነች ብትባል ዴዚ እናቷ ጋር አትቀርም። እናቷ ዴዚ የሆነ ነገር ሆነች ብትባል አትቀርም። ሁሉም ቀሪ ነው አላፊ። በቃ ይሄ እዚህ ጋር እንትን የሚለው የሚተራመሰው ሰው ሌላው ለቢዝነሱ ነው። ሌላው ደግሞ በቃ ተንፍሶ ለማደር የሚፈልግ ማለት ነው። በቃ የሚያወራበት ቦታ እንትን ስለሌለው ግን አንድ ጉዳይ ሲመጣ እኔ በሆንስ የሚል ስሜት ለምን አይሰማንም? በየትኛውም አጋጣሚ በየትኛውም ነገር በቃ የኔነት ስሜት ለምንድን ነው የማይሰማን? ሁላችንም ማለት ነው። በቃ እኔ ብሆንስ እዛ ቦታ ላይ በቃ እናቷን ሆኜ እኔ ብሆንስ የሚለውን ነገር ማየት ጥሩ ነው ብዬ ነው የማስበው። በልጆቼ ላይ እንዲደርስ የማልፈልገውን ነገር ለምን በሌላ እንዲደርስ እናደርጋለሁ? አመሰግናለሁ። እና ሌሎቻችሁ እዩ ሀሳብ ካለሽ። እንዴት ዋላችሁ? ሰላም ነው? እግዚአብሔር ይመስገን አለን። ኧረ እኔማ ታምሜ ያደግኩ በቃ አዋልኩ ሁሉ ማለት ይቻላል። ማለት እኔ በራሴ እንትን ነው ያየሁት። እኔ ልጅ 4 ዓመቷ ነው፣ ግን ከአሁኑ ሀሳብ ያዘኝ ታውቂያለሽ። እግዚአብሔርን ማለት በቃ እንደዚህ በቃ ዞር ብለሽ ራስሽን ነው የምታይ። የወለደ ነው የሚያውቀው፣ ያልወለዱት በቃ እንደዚህ አፋቸው እንዳመጣ ምናምን ነገር ነው የሚናገሩና እንዴ እኔ ዮኒ ጋር ገብቶ ዮኒ ማኛ ጋር ገብተው እያወሩ ነበር እና ሁሉንም እንትን እያልኩኝ ነበረ። ምን ይላል ብሯን እሷ ነች እናትየዋ ነች የምትጠቀምበት፣ እሷ ምንም እየተጠቀመች
የምንደርስበት አይደለም። እንደገና ነው ምግብ አትሰጣት፣ በጣም ነው የምታስርባት ምናምን ነገር እንዴ። ከዛ ምን አለች ጠይቃት፣ እሷን ነው እናቴ በጣም ሀርድ ወርክ ነው የምትሰራው ምናምን ነገር ብላ እዛ መሰከረች። እሱ ይኸውልሽ አካውንቷን ሁሉንም ተቀብሎ እሷን እየመሰለ ሆስፒታል እየገባ የሚፈልገውን በቃ ሁሉ ነገር ቼክ ያደርጋል። ገባሽ? በቃ ሁሉ ነገር እሷ እንትን ብለዋለች። እሱ የእሷን የኔን አካውንት ሰጥቻታለሁኝ አለ። እሷ ደግሞ በቃ ሁሉ ብለዋች እና በቁጥጥር ስር ያለ በቃ እና ማለት እኔ እንጃ በጣም ብቻ ከባድ ነው የሆነ እኛም ልጆች ስላሉን በራሳችን ቦታ እኔ እንጃ እኔ ራሴ ሁሉ ማጠፋን አይመስለኝ። እግዚአብሔር እኔ በጣም እንትን ብዬ ነው ያልኩት በእውነት ትናንት አገኛሁኝ። ዛሬም ቀኑን ሙሉ በቃ እሱን ሳስብ ታውቂያለሽ በቃ የኔ ልጅ ብትሆንስ እንዴት ነው ማለት እኔ እንጃ እንደዚህ ስንት ዓመት ሙሉ ትዳር ሳትይዝ በቃ እሷን ለማሳደግ ብላይ ሁሉ ዓመት ምጽዋት ተከፍሎ እንደዚህ ከማይሆን ከፖለቲከኛ ሰውዬ ጋር እኔ ይቅርታ አድርጉልኛ። እኔ በሰዓት እኔ ልጄ እኮ እኔ እንደ ራሴ ዞር አድርጌ ያሰብኩት ያልኳቸው እኔ ልጄ እንድታገባብኝ አልፈልግም። ፖለቲከኛ ለዛውም እንደዚህ እንትን የሚያበረታታ እንትንን እኔ ሌላ ብሔር እንድታገባብኝ እኔ አልፈልግም። ልጄ ለዛውም ብር እያሰባሰበ ምናምን እንትን የሚል ምናምን ነገር ገባሽ በቃ በቃ አልፈለገችም። አይሆናትም ደግሞ እሷን የሚመጥናት ሰውም አይደለም። እሱ ደግሞ አፍቅሯት እኮ ቢሆን ኦኬ፣ ግን አፍቅሯት አይደለም ገባሽ። እሱ በቃ አሜሪካ ለመሄድ ፈረንሳይ ነው የሚኖረው። አሜሪካ ለመሄድ ለመፈመስ በቃ ፈመስ ስለሆነች እሷ በቃ በእሷ እንትን አድርጎ በቃ ትናንትና ምን አለ ቀን ላይ ገብቶ የሆነ ቤት አይደለም ቤት እንደሆነ እየተከታተልኩት ነበር። ምን አለ ዩቲዩብ ልቀቀው ስራ ቦታ ምን ነው ያልኩት፣ አሰማንሽ ምናምን ነገር ትክክለኛ እንትን ከሆነ አሰማ ምናምን ስታል አይ እኔ ማውጣት አልፈልግም እዚህ ጋር ማውጣት የለበትም ምናምን ነገር አለና ትንሽ ቆይቶ በቃ ዩቲዩብ ላይ እንለቀዋለን። ዩቲዩብ ላይ ሄዳችሁ እዩ። ምን ማለት ነው? ማስታወቂያውን እየሰራ እንዴ ቲክቶክ ላይ ማሰማት አይፈልግም። ዩቲዩብ ላይ ግን ሄዳችሁ እዩ። ዩቲዩብ ላይ ሄዳችሁ ማየት ትችላላችሁ። ስራውን እየሰራ ነው። ሌላው ቀርቶ ምን እንዳለ ታውቂያለሽ? አሁን ቅድም ገብቶ ነበረ። እኔ ቋንቋ መግባቢያ ነው አይደለ? እኔ ትግረኛ አቀላልፌ እሰማለሁ፣ አወራለሁ። ስፋቸው ቋንቋ መግባቢያ ነው። እሸቅላለሁ፣ ይሄን ነገር እያልኩኝ እሸቅላለሁ። ሳብስክራይብን በዚህ ሳምንት ውስጥ 50 ሺህ አስገባዋለሁ ነው ያለው። ኦልሬዲ ይሄን ነገር የፈለገው ለምንድን ነው ታውቂያለሽ? ሳብስክራይብ ማስደረጊያ ማን የጠቀሰ ምሳሌ መሰለሽ? አንዲት ጀርመን ሀገር የሚኖሩ የለም ከእናቷ ጋር እንግዲህ ላይ ወጣችሁ እነሱ ነው ምሳሌ ያመጣ እነሱ ነው ምሳሌ ያመጣው። ሀሳብ ላይ ጨምሪበት ያ አዎ ማለት በቃ እኔም ቶሎ ብዬ እሷንና ልጇን የጂጂንና እናትየዋና ልጆቿ በቃ እነሱ ነው ቶሎ ብዬ ያሰብኩት። ማለት እዚህ ቲክቶክ ላይ እንትና እናሰማም ግን ዩቲዩብ ላይ ሄዱና ማዳመጥ ትችላላችሁ ምናምን ነገር ሲል እኔ በኤርፎን ስራ ቦታ እያዳመጥኩ ነበር አልክ በቃ ሁሉም። ከዛ በኋላ ምን ማለት ነው? አዎ ቤቲ ምናምን አሜሪካ ያለች ቤታዩ እሷ ጓደኛዋ ቤት ያላቃቸው ጓደኞቿ እሷ ቤት ገብተው ነው እሷም ነበረች ግን የቤት ጓደኛ ቤት ገብተው ነው እንደዚህ እያወሩ የነበረው እና እነሱ ራሱ ግራ ተጋቡ። ጉቺ ነው ምናምን ትባል ልጃለች አይደል ቤት እንደምትኖር እሷ ቤት ነው መሰለኝ አላውቅም። ብቻ ተሰባስበው ነበር እና እነሱም ግራ ተጋቡ። መጀመሪያ አለም ያለ ሰውዬ ዩቲዩብ ላይ ሄዳችሁ ምናምን ነገር ሲል ከዛ እንደውም አጀንዳ አድርገውት በጣም ሲነጋገሩ ዋሉ እና በጣም እንትን ይላል እውነት ለመናገር ማለት እኔ እንጃ። እኛ እኮ የምንወልደው ልጆቻችን ያ በቃ አቅማችን ደከም ሲል ለእኛም በቃ እንትን ይሆኑናል ጦሩናል ማለት ያበሻ ማለት ብዙ ጊዜ የምናስበው ይህንን ነው። አይ በቃ ልጆቻችን እኮ እንትን እያሉ ጥሩ ደረጃ ላይ ደርሰው እኛ ጥርሳችን ነቅሰን እነሱን አስተምረን ትልቅ ደረጃ ላይ አድርሰን በቃ የራሱ ጉዳይ ብር ማስቀመጥን ምንም አናስብም። እውነት ባለን እንትን ልጆቻችን ትልቅ ደረጃ ላይ እንዲደርሱልን ከዛ ይክሱናል እንደዛ የሚሉ ነው። እኔ በራሴ ሃይምሮ ላይ ያለው እንደዛ ነው። እኔ ልጆቼን እግዚአብሔር እንትን ካለ የግል ትምህርት ቤት አስተምሬ እዚህ ሀገር እንኳን እየኖርኩኝ የግል ትምህርት ቤት በቃ ብሬን አስቀምጬ አስተምሬ በቃ ወደፊት ይመልሱልኛል ነገር በቃ እና እነሱም በቃ ጥሩ ደረጃ ላይ ይደርሳሉ ብዬ ነው የማስበው። እና አሁን ሌላ ሰው መጥቶ አሁን ልጄ እንደዛ ብዬ ብዙ እንትን ያልኩባት ልጄን መጥቶ አንድ ማያውቃት ገና እንትን ህፃን ልጅ ምኗንም አንድ ቀን እንትን ያላላት ሰውዬ አይ ብሯንም እየተጠቀመ ባት ነው እናትየዋ ምግብም አትሰጣትም ቢለኝ እኔ ምን እንደሆነ ከዛ እሷ ደግሞ ተከትላ እሱ ሚዲያ ላይ እኔ እንደዚህ ብታድርግኝ እኔ ራሴን ማጠፋ ነው ይመስለኝ። እግዚአብሔር እኔ ወደ ራሴ ሁኜ ነው ያሰብኩት እና
እኔ በጣም አሞኛል በእውነት እኔ በጣም በቃ ትናንትና አልተኛሁም እስከ 00 ሰዓት። ከዛም ደግሞ ቀኑን ሙሉ በቃ የእሷን እንትን ሳዳምጥ ነው ያልኩ። የሚገርምሽ አንድ ቤት ገብቼ እና በጣም ነው እኔ እንትን ያለኝ በእውነት እኔ በራሴ አድርጌ ስላልኩ ያሞኛል እውነት ለመናገር። አይ ያማል ያማል። አንድ እናት ኪድዬ እንደምን አልክልኝ? ሰላም ነው ወይ? እግዚአብሔር ይመስገን። እንደምን እግዚአብሔር ይመስገን ኪድዬ። እሺ አስተያየትም ይቻላል ለራስ ማነው ኪድዬ? እንግዲህ ሚዲያው ላይ ያለውን ነገር ነው እያወራንበት ያለነውን ነገር። እሺ ሀሳብ መስጠት ከፈለክ ሀሳብ ድምፅህ አይሰማም ኪድዬ። ግን እናቲቱን ቢያንስ በሞራል ማገዝ አለብን። እግዚአብሔር ቢረዳት ብትመለስላት ልጇ ብዬ አስባለሁ። ማርያምን እንደ እናት ያማል፣ በቃ ያማል። እንደዛ በስነ ስርዓት አሳድጋ ልጇን ዛሬ እዚህ ጋር ማንም መጥቶ ስለ ልጇ ሊናገርላት አይገባም። ስለ እናትነቷ ሊመሰክር አይገባውም። ባለጌ ነው ልጁ። ማርያምን አንዳንድ ጊዜ ሰው መጠቀሚያ ሲያደርግሽ እንደዚህ ነው። አለማስተዋል አለ የልጆች ሲሆኑ እና እዚህ ጋር ሰው መጠቀሚያ ሲያደርግሽ ደግሞ ያናድዳል፣ ያማል። እንደ ቤተሰብ ደግሞ ዳር ላይ ሆኖ እናት ስታይ የሚጠቅማትና የሚጎዳትን ጠንቅቃ ታውቃለች። ማለትም ይሄ አሁን አንዳንድ ጊዜ በትክክል ግን አሁን ማድረግ ያለባት እናትየው አንደኛ በሃይማኖቷ በጣም ጠንካራ መሆን አለባት። ልጇንም ይዛ ወደ ቤተክርስቲያን ኦርቶዶክስ ከሆነች ጸበል ማጸበል፣ እምነትም ከጸበል ጋር በጥብጣ ማጠጣት፣ መጥመቅ፣ በጸበሉ ደግሞ በእምነቱም ሰውነቷን መቀባባት፣ እንደ ሱባኤ ሆና በደንብ አድርጋ ከልጇ ጋር መጸለይ አለባት። ሁለተኛ ነገር ደግሞ የኔ ነው ኔትወርክ ወይስ እናንተ? ከልጇ ጋር ታወቅ። እኔ እንደዚህ አይነት ትውልድ በእውነት ለኃጢአት ውስጥና ለበደል ውስጥ እሳቱን የሚያዘንቡብን እንደነዚህ ያሉ ህጻናቶችና ደግሞ ልብ ያጡ ትልልቆች ናቸው። ምክንያቱም አሁን እናትየው መረጋጋት አለባት። ይሄ ዱብዳ ነው። እኔ ልጆቼን ያሰብኩት ፈጣሪ ሆይ እንደው አደራህን መጨረሻውን አሳምርልኝ ነው ያልኩት። እንደው ልጆቼን ወልጄ በልጆቼ ነው በቃ የቀረሱት። እናትነቷ እጅግ ከባድ ነው። ተከፍሎ አያልቅም። እኔ እንደው እጋደላለሁ እንጂ ልጄን አይኔ እያየ እሳት ውስጥ አትገባም። እሳት ውስጥ ነው ያለችው። ስለዚህ እናትየዋ ትጸልይ፣ በደንብ አድርጋ ትለምን። ልጇም አንደኛ ፍቅር ነው። ፍቅር ሳይሆን ይሄ ከባድ ነገር ነው። ፍቅር ሁላችንም አፍቅረን አልፈናል። ልጆቻችንም ያፈቅረዋል። ተፈጥሮ ፍቅር ማለት እግዚአብሔር ማለት ነው። ፍቅር ማለት እኮ ስነ ምግባር ማለት ነው። ትህትና ነው። ፍቅር ካለ አንድም ሁለትም ሆናችሁ በመካከላችሁ አለ ይላል አምላክ እስራኤል እግዚአብሔር የድንግል ማርያም ልጅ። ነገር ግን ይሄ ልጅ ጀርባዋን በደንብ አድርጎ አጥንቷል። ያላትንም ንብረት ያላትንም ገንዘብ ነጥቆ ሊሮጥ ነው። አኝኮ እንደ ሸንኮራ ሊተፋት ነው። እናቷን አደባባይ አዋርዶ እሷንም እኮ ተዋርዳለች። እች ልጅ እኮ 1 ዓመት ገና እንደ ፍሬ ልጅ አዋርዳት እኮ እንደው የሸፈነ ሸፍኗት ነው እንጂ አሁን ትልቁ ማድረግ ያለባት የሆነ ሴጣን ነክቷት ነው እንጂ ጸበል መጠመቅ አለባት። ልጅቷ ራሱ ደንዛለች እኮ በቃ የምትናገረው ነው የሆነ
ለእሷ የሆነ ነገር ሰው ሲናገር እኮ እንደዚህ አትበሉ፣ በእኔ ይህን ነገር አትናገሩ፣ በዚህ መሀል አትግቡ፣ ይሄ እኮ አስፈላጊ አይደለም እኮ በዚህ ዲስከስ አታርጉ ትላለች፣ ትናገራለች። አማርኛ ባትችልም በቋንቋ የምትናገራቸውን ሁሉ በደንብ እያዳመጥናት ነው። ነገር ግን አሁን ፍትህ ለእናቶች፣ እናት ክብር ናት፣ ቀና ብላ ማትታይ ጥበበኛ ናት፣ አገር ናት፣ ወላጅ ናት፣ እህት ናት። በእናት ህግ ላይ እንኳን ባልና ሚስት እኮ ሲፋታ ለእናቶች እኮ ነው ልጅ የሚሰጠው። ምክንያቱም አስተዳደግንም ስነ ምግባርንም ሁሉን ነገር ቻይ ስለሆነች ጥበብ ስላላት ይሰጣት። ከወንድ ልጅ ለየት ያለ ጥበብ ያለው ሴት ልጅ ላይ ነው። አሁን ማድረግ ያለባት እናትየው ትረጋጋ። ምንም ወደ ላይ ቢወጡት ወደታች ቢወጡት የፈሰሰ ውሃ አይታፈስም። አንድ አደባባይ ላይ ወጥቷል። ባይወጡ በጠረጴዛ ዙሪያ ጓዳቸው ተደብቀው እየተለቃቀሱ ይቅርታ ተባብለው ያላቸውን ችግር ቢፈቱ መልካም ነበር። እኔ እላለሁ ቤት የሚወራ ነገር ልጆቼን እላቸዋለሁ። ልጆቼ ብዙ ናቸው። እዚህ የምናወራውን ነገር ከአባታችሁ ጋር የምናወራው እርስ በርሳችሁን ስትጋጩም የተለያዩ ነገር ማንኛውም ገበና ትምህርት ቤት ሄዳችሁ እንዳትዝረከረኩ ነው ብላቸው። ምክንያቱም ይናቃል፣ ጥሩ አይደለም፣ ነውር ነው። እና ይሄ ልጅ በተአምር እንደው እኔ እንጃ እኔ ባገኘው እኔ እግዚአብሔር ምስክሬን ብቻ በቃው ነበር። በእውነት እኔ አንጀቴን ያረረ አፉን ሞልቶ እናትን ያክል ከምድር ከሰማይ የከበደች እግዚአብሔር አምላክ በጥበቡ የሰራት እናትን ያክል አደባባይ ላይ ወጥቶ 21 ዓመት ሙሉ ያደረግሻት ነውር ነው። ስለዚህ እናትና ልጅ እናትየው ታዳምጠናለች። የምትሰማ ከሆነ ወይ ሼር አድርጉላት። በወላዲተ አምላክ ትርዳሽ። ኦርቶዶክስ ከሆንሽ ከመቤቴ ከድንግል ማርያም ሸሽግኝ፣ እማ ሸሽግኝ። ልጅሽን ይዘሽ ጸበልሽን አንቺ እርጭኝ፣ ሰላሙን አውድልኝ፣ ልጄን መልሽልኝ። ደክሜ እሳት አይብላት። ባህር ያለ እኮ አውሬ እኮ ማለት ነው። ለዚህ ነው ያንጃበበው እንጂ ልጅቷን ወጥቷል። ይሄ እንደውም ወጠጤ ነው። እኔ እንጃ 40 ዓመት ቢሞላው ይሄ የሚገራ አይደለም፣ ስርዓት የለውም። እንኳን ገና 22 23 ነው 20 19 የሚሆነው 50 60 ዓመትም ቢሆን ሆዳደር ሆዳም ነው። ሆዳም በሷል እና እንኳን እናትን መሸጥ ቀርቶ አገርን መሸጥ ያለበት ሁኔታ ነው። እና ስለዚህ ሆዳሞች በዝተዋል። ቤተሰብ ይበዛል፣ ተቀማጭ የለውም። ሆዳም ስለበዛ እሳቱም እየዘነበብን ነው። በጣም ከባድ ነው። እናት በዚህን ያክል ወርዳ ስትታይ እኔ እንጃ ምንድን ያለ ነው። ፈጣሪ ሆይ ኧረ በቃ በለን። መድኃኔዓለም እኮ እስከ ጥግ እኮ ነው ፍቅር ያሳያል። ስለዚህ አሁን እናትየው ተረጋግታ ወደ ቤተክርስቲያን አባቶች፣ ወደ ቤተክርስቲያን፣ ወደ ጸበል በቃ ያላት እድል እንደውም ሶሻል ላይ መውጣት የለባትም። እዚህ ቦታ ብርከክ ብላ ወላዲተ አምላክ እንደተማጽና ልጇን ማግራት ነው። እመቤቴ ምን ያፈታታል? በደቂቃ እኮ ትቀይርላታለች ከልጇ ጋር። አሬ ነካ እንጨት አድርጋ ነው የምታሳያት። ያንን አሞራ ያየውን አይቶ ነው ሊነጥቃት ነው። እንግዲህ ገና ለገና አሁን እኮ የአሁኑ ትውልዶች እኮ 15 ዓመት ሳይሞላቸው ገንዘብ ላይ ነው እንጂ በደል ነው ኃጢአት ነው የትኛው ይቀድማል የትኛው ይሉንታም የላቸው። ከሬሳ ላይ ገንዘብ የሚበሉ ናቸው። እግዚአብሔር አምላክ ብቻ ምሕረቱን ያውርድልን። በጣም አመሰግናለሁ። መግባት የሚፈልግ ካለ አስተያየት ለመስጠት ላኩ። አስተያየት እንትን ያላችሁ ታቸው ናችሁ ማዳመጥ ይወጣላል። ሁለተኛ ደግሞ ኖ ሚሚ ቁጭ በይ። ኖ የት ምናት ችግር የለውም። ቁጭ በይ ሚሚ። ኪድ መጥቷል። ሰላም እያለሽ አልሰማሽም አልነበርሽም? ኪድዬ ነይ፣ ቦታ አለ። እናንተ ቁጭ በሉ ተናገሪ። ልጅቱ ለምን አሁን ፍሬ አታገቢም አለቻት። እናቲቱ ለልጅቱ አለቻት ነው የሚለው አይደለ? ዳንተ ለዚህ መስጠት ፈልጋለሁ። መጀመሪያም እኮ ከአማራ እነሱ ናቸው አይደለ? አማራ ወይ መናገር ስላለበት አማራ ያገባችሁ ፍቱ፣ ከአማራ የሆነ ነገር እቃ እንዳገዙ እያሉ መጀመሪያ ያወሉት እነሱ ናቸው አይደለ? እና በሁኔታ እንደሚሜስ ኖ ይኸውልሽ መቅዲ ለመሰለሽ ይኸውልሽ
ኖ መቅዲ አይደለም። ምን አለ መሰለሽ አሁን ማለት ነው እኔ ማለት ነው ምንድነው እኔ እናት ስለሆንኩኝ እኔ ሴት ስለሆንኩኝ ማለት ነው ስለ ልጅቷ ማለት ነው ስለ እናትየው እኔም ሴት ስለሆንኩ ተሰምቶኝ ያንን ነው ዲስከስ ልናደርግ እንትን ያለው። ይሄንን የብሔሩን ነገር ለፖለቲከኞቹ ትተን እነሱ እንትን ሊበሉት በደንብ ያብላሉት ይፍቱት የታሰረው። እኛ ደግሞ እናት ነን ሴት ነን። ስለዚህ ድካማ የዚች እናት ድካም መና እንዳይቀር ጀስት እናውራበት። ያ ትምህርት ለእኛም ስለሆነ ማለት ነው ነገ እኛ ላይ ቢደርስ በምን መልኩ እንትን ማለት እንዳለብን እንትን ለማለት ማለት ነው። ግን ይሄንን ትግሬ አታግባ አማራ አታግባ ምናምን ለእነሱ እንተውላቸው። ኖ አንቺን አይደለም የምልሽ፣ አንቺን አይደለም ያልኩሽ መቅዲ፣ አንቺን አይደለም ያልኩሽ፣ እነሱ ያሉትን ነው። እየተሳደቡ እኮ ነው ያሉት። እናትየዋም እነሱ አታገቢም ትግራዋይ ብላለች ብለዋል። እውነቷን ነው። ማግባት የለባትም ገራዮቻችን ናቸው። እኔም አልፈልግም ልጄ ገባኝ። ግን አሁን እኛ ከፖለቲካ ወጥተን ማለት ነው ከፖለቲካ ወጥተን ልጅቱ ግን ይኸውልሽ ስሚ፣ ልጅቱ የመቀበል ያለ መቀበል የልጅቱ መብት ነው። እናት ግን የመሰላትን ተናግራለች። የምትሰማውን ነገር የመሰላትን ተናገረች። እናት ናት አይደለ? ገባኝ። ግን የመቀበል ያለ መቀበል መብቷ ነው እኮ ገባኝ። ግን አሁን እኛ ማለት ነው ከዚህ ከእንትን ውስጥ ይሄንን ፖለቲካውን ለፖለቲከኞቹ ትተን እኛ ስለዚች እናት አሁን ቅድም እያወራን ስለነበረው እናመሰግናለን። ይሄ ነው የሚባለው አባባል ማለት ማውራት ያለብንን ነገር አውርተን እንትን ማለት ማለት ውሳኔ በቃ እሷ ልክ ናት ከሌ ልክ አይደለም አይባልም። ይሄ የፍርድ ቤት ኬዝ አይደለም። አንቀጽ ብለሽ ምናምን የምታደርጊው ነገር አይደለም። ግን ዲስ ፍቅር ሂውማኒቲ ያለ ልጆቹ ነው የተዋደዱት። እናትየው ደግሞ ይሄንን አልፈልግም ማለት መብት አላት። እሷ ሪስፔክት የእሷ ሀሳብ ይቀበላል። ግን እሷ ልጅቷ ያለችበት እድሜ የኔ ኦፒኒየን ምን መሰለሽ ሺዝ ራይት ቾይዝ የፍቅረኛ ሳይሆን መንግስት የመምረጥ መብት አላት። ገብቶሻል? ሰው አይደለም እስከ 18 ዓመት የሞላው ሰው ቮት ማድረግ ይችላል። መንግስት ያስተዳድረኛል፣ ይመራኛል። ቀጣይ የፖሊሲዎች ምናምን ነገሮች ምናምን ሌላ እንትኖች አሉ። እዛ ላይ አግሪ አድርጎ ቮት ማድረግ ይችላል። ያለበት የፊዚካል እና የሜንታል አፒራንስ እንኳን ግለሰብ አይደለም መንግስትን ቮት ማድረግ ይችላል ያለው የጤና እንትን የሚያሳየው ማለት ነው። ሰዎች ልጅ 21 ዓመት ከሞላች መብት አላት የመምረጥ ሰው በመሆኗ የምታገኘው መብት ነው። አንዱ ሂውማን ራይት ነው። ዘ ራይት ቱ ቾይስ፣ ዘ ራይት ቱ ፍሪደም፣ ዘ ራይት ቱ ስፒች ኤቭሪ እነኚህ ነገሮች ሰው በመሆኗ የምታገኘው። እናትየዋ ግን ምንድን ነው ያለበት እንደኔ ይሄ እሷም እኮ ከሌላ ኢትዮጵያዊነት በጣም አውርዶት ጭራሽ በእንደዚህ አይነት መልኩ መጣቱ ያሳዝናል። እኔ ልጆቼ ልጅሽ ነገር ምን እንደምትወዳ ወይም ወዶ እንደሚያገባ አታወቅም። የማይሆንበትን አቅጣጫዎች ማሳየት፣ ራሷን መጀመሪያ ማሳደግ፣ ኢኮኖሚካሊ ምናምን መማረክ ካለባት ምናምን እዛ ላይ ትኩረት እንድትሰጥ ያለውን እንትኖች ሮድ ማፕን ማሳየት ነው። ቲፒካሊ የግለሰብና የሆነ ብሔር ጣጫ ውስጥ መግባት የለባትም። ነገሮች ሁሉ ሌላ ታሪክ ውስጥ ነው ይቀየራሉ። ከ10 ዓመት ከ20 ዓመት በኋላ እንደዚህ አይደለም። ነገሮች ሁሉ ሊገለባበት ይችላል። ገባሽ? በእንደዛ ሜንታሊቲ መምጣቷ ጥሩ። ይኸውልህ አንድ ነገር እሺ፣ እዚህ ጋር ጥያቄ ያለኝ ይቅርታ አድርግልኝና ማለት ነው እቺ ሴት ይሄን ነገር ስትናገር ማለትም የተቀዳ ነገር አለ፣ የሰማ ሰው አለ፣ ነበርኩኝ ወይ ነበር ወይ ሌላ ሰው ነበረ። ምን አለ መሰለህ አንዳንድ ጊዜ እንደዚህ ሚዲያ ላይ ስንመጣ ለሚዲያ የሚውሉ ቃላቶች አሉ ማለት የራሳቸውን የገበያ ማስፋፊያ ገባ
ነገሮችን ለማሞቅ ነገሮችን እንትን ለማለት የሚጠቀሙበት ነገር አለ። እቺ ሴት ይሄን ነገር ብላለች ወይስ ማለት ለምንስ አለች የሚለውን ነገር አንዳንድ ጊዜ እኮ እንትን ማለት አለብን አይደል እንዴ? እርግጠኛ ሆነ ከመናገራችን በፊት ማለት ነው። የኢትዮጵያ ታሪክ ወደኋላ ዞር ብለሽ ብታይ ነገስታት ልጆቻቸውን ሲዳዳሩ ይኖሩት። የሸዋ ንጉስ ለጎጃም፣ የሰሜኑ ንጉስ ምናምን እየተደረገ ሰላሟን ሀገሯን ሲያስጠብቁ ይኖሩ። ይሄ ለእኛ እኮ አዲስ አለ። ለሸፈተ ሁሉ እኮ ልጁን የሚድር አለ አይደል? ሸፍቶ ላስቸገረው የሀገር ገዢ መንግስት ልጁን ይሰጠዋል። ሰላምና ወርድ ምናምን ብለው ማለት ነው። ግን ሴትዮዋ አይዶን ነው እንደዛ አንቺ እንዳልሽው ፎር ሴክ ኦፍ ዩቲዩብ እና ምናምን ጀነሬት ለማድረግ ፈልገው ከሆነ እሱን መታሷ ፕሩፍ ማድረግ አለበት ብሎ እኔ አላልኩም። ወራስ ደግሞ ብያለሁ ማለት ነው። ዲጂታል ነው ዘመን ዲጂታል ዘመን ብትል እንኳን ማለት ነው ትንሽ ወደ ፖለቲካ ውስጥ አለ። አንድ እናት ደግሞ እንደዚህ ነገር ዘረኛ አባት እንኳን ማለት ነው እናት ዘርሱ አባት